ስሜክሽንሽ ብዬ ሳይመጣ ፍቅርሽ በነታብኝ በልቤ ውስጥ ሌት የኔ ቆንጆ ትንሽ ነው የቀረኝ ይመጣሉ። ወደ እንቅልፍ እምቢ ብሎኝ እኔም ተሰቃየሁ እኮ። ስራው አስጨነቆኝ አንቺን ማስጨነቁሽ አይደል? ለስራማ ቀልድ የለም። እኔ ዋተኝ ቁጭ ነው። ለማን ነው ጣፋጭነት? ለማን ነው ባልነት? ንገረኛ። መስኪ ሞሽ በሰላም ነው? ምን ሰላም አለ? ማናት በዚህ ሰዓት ጣፋጭ እያልሽ የምትልክልህ? እስኪ መስኪ ተረጋጊ። ይሄን ቁጥር በፍጹም አይቼው አላውቅም። ምን እያልክ ነው? የኔ ጣፋጭ እየተባሉ መቆላመጥና በተከበረ ትዳር ላይ መወስለት ምን እንደሚያስከፍል አሳይሃለሁ። ቢያንስ ድምፅሽ ቀንሰሽ ተረጋግተን እናወራ። በዛ ላይ መሽቷል እኮ። ምን እያልክ ነው? ክብር ብዬ በገባሁበት ትዳር ላይ ስትማግጥብኝ እጄን አጣጥፌና አፌን ዘግቼ እንድቀመጥ ነው የፈለግከው? ይኸውልሽ ለማንኛውም ተረጋግተን ጠዋት ማን እንደላከውና በስህተት መሆኑን እናረጋግጣለን። አሃ ሲነጋ እናጣራለን አይደል? አይሻልም ፍቅሬ? ፍቅሬ አትበል። የኔን ፍቅር ማጨረሳት ጣፋጭ የምትል ሌላ ጣፋጭ አገኘ። አረ በፈጠረሽ ተረጋጊ። ለማንኛውም አዲሷ ውሽማ ላይ ደውልና አገናኘኝ። የምን ውሽማ ነው የምትይው? ስማ አሁን የምቀልድበት ምንም አይነት ጊዜ የለኝም። ውሽማህን ደውልና አገናኘኝ። እኔን አቃጥላ አንተ እንቅልፍ ልለጥጥ ነው? የምር ታመሪዋለሽ እንዴ? አንድም ቀን ይህን ያክል ጊዜ በፍቅር ስኖር ትክደኛለህ ብዬ አስቤ አላቅም ነበር። መስኪ የምር አሁን አቅጣጫሽን እየሳትሽ ነው። እሺ ምንም አይነት ግንኙነት ከሌላችሁ ደውልና ማንነቱ አለውቅ። ሄሎ ስሚኝ የኔ እመቤት፣ በዚህ ሰዓት የባለ ትዳር ስልክ ላይ እንደዚህ አይነት ቴክስት ይላካል? አቤት የኔ እህት፣ ማን ብለሽ ነው የደወልሽው? ያምሻል? በሽተኛዋ አንቺ ነሽ። የባለ ትዳር ቤት የተዳፈርሽው። ስለምን ትዳር ነው የምታወሪው? እየቀለድሽ ነው? የምን ቀልድ ነው የምትይው? ቴክስቱ የኔ አይደለም እያልሽ ነው? አልገባኝም። ባይገባሽ ነው የሚሻልሽ ደነዝ። ፍቅርሽ በነታብኝ ስሚ እኔ እንዳንቺ ክፍታፍ አይደለሁም። የሰው ልጅ ጎበዝ እንጂ ደነዝ አይባልም። አረ ማንሽ ተሳስተሻል። አንተ ደግሞ ማን ነህ? ስማ
ጭራሽ የቴክስቱ አልበቃ ብሎ በአደባባይ ትደዋወልልኛለህ? ቆይ አንቺ ማን ልበል? እኔ ቅድስት እባላለሁ፣ የዮኒ ፍቅረኛ። እንዴ ታዲያ ስድቡን ምን አመጣው? የዮኒ ፍቅረኛ? የስድብ ጦረኛዋማ ባለቤት ናት። ማ መስኪ? ስሚ፣ ይሄው ተሽቀርቅሮ ሊወጣልሽ ነው። ምን አጣደፈሽ? አረ መስኪ በፈጠረሽ ተረጋጊ። የሷ ጣፋጭ ይልቅ ፈጠንላት፣ እየጠበቀች ነው። ይኸውልሽ መስኪ፣ ያላንቺ ማንም እንዲልኝ ታውቂያለሽ። የምትጸጽሽበትን ነገር አታርጊ። ይልቅ ቻው በይኝና ልሂድ። ቀልደም ተዋል መስኪ። እኔ እየቀለድኩ አይደለም። ይልቅ ነይ ሳሚኝ። ወይ ትዳር እንደዚህ ለሚያደርግሽ? ወይ አንቺ ደግሞ የምን ትዳር አመጣሽብኝ? አሳር ለማለት ነው? መቼም እንደዛ የምሳሽለት ትዳር ምን ቢገጥመው ነው አሳር የሆነብሽ? ምን ባክሽን፣ ትዳር ብዬ ይኸው ገደል ገባሁልሽ። እንዴ መስኪ፣ የትዳር ሁኔታሽን ምን ገጠመሽ ባክሽ? ህልምሽና እውነታው ተምታቶብሽ ያውቃል? ማለት አልገባኝም። ሲደርስብሽ ይገባሻል። መስኪዬ፣ ከኔ ጋር ሰላም አይደለሽም እንዴ? አረ ደህና ነን። ታዲያ ምን ተፈጠረና ነው እንደዚህ ሆነሽ መስኪ? ሁሉንም በአካል ተገናኝተን እናወራለን። ብቻ ሆድ ይፍጀው። እሺ ውዴ፣ ለማንኛውም ተረጋጊ። እሺ ሜሉዬ፣ ይረጋጋለሁ። በጠዋቱ ደውዬ አስደበርኩሽ አይደል? ለማንኛውም ያሸበላሽ እንዴት ነው? አይ አንቺ ደግሞ በሱ በት ልትቀልጅ ቢያምርሻል። የምሬን እኮ ነው። ምን ይወጣለታል? ለማንኛውም ውዴ መረጋጋቱ አልፍ ይመስለኛል። ብቻ ሜሉ፣ ስለ ጉዳዩ በስሬስ እናወራበታለን። በጣም ነው የተከፋሁት። ሄኒ ልቡ እየሸፈተ ነው። አልገባኝም። ምን እያልሽ ነው? ጉዳዩ ሰፊ ነው፣ በስልክ የሚወራ አይደለም። በቃ ውዴ፣ እኔም ትንሽ ስራ አለብኝ። በአካል ተገናኝተን በሰፊው እናወራለን። እሺ ውዷ፣ እንደዋወላለን። በቃ ሰላማዊ አንቺ አይደለሽ እንዴ ላክሽልኝ? ምንድነው መልክ የተለዋወጠው? ቅር ያለም ትመስላለህ። ምን እባክህ፣ ትላንት አንዷ ወደድኩ ሞትኩ ላለች ነው አፈቀርኩ ብላ ነው። እርግጠኛ ነኝ ገንዘብ አበድረኝ ብላ ነው። አንተ ደግሞ ምንድን ነው የምትቀባጥረው? ይህም መቀባጠራ መጣብኝ። እኔ ያወራው እኮ ስለ አንዷ ነው፣ ለውም ስለ ሴት። እና ታዲያ ምን አገናኘው? ያገናኘዋል እንጂ ለምን አያገናኘው? ለመሆኑ የነገርኩህን ተረድተኸኛል? ገብቶሃል? ምን መረዳት ያስፈልገዋል? እኔ እንደዚህ ሰዓት ለብሰህ ሰዓት ጎርሰህ እያየሁ አንተ ደግሞ ሁሌ የምትቀባጥረው ነገር አለ። እኔ በቃ ሽቶ ሁሉን ነገር እስቲ ንገረኝ። ምንድነው አንዷ ብለን ያቆምከው? ንገረኝ እስቲ ወሬው ምንድነው? አሁን ያንተ ወሬ ራሱ አዝጎኛል። ስለምን ነበር የምናወራው? ልጅቷ ሄኒ እንዴ? የምን ልጅ አመጣህብኝ እንዴ? ሄኖኬ ተረጋጋ አንተ። ሄኒ 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 ቆይ እስቲ ምን ሆኜበት ነው እንደዚህ ባንድ የደረበብኝ? እስቲ ምን የደብሮት ነው ከኔ ውጭ ያሰኘው? መስኪ ዲትረሽ እንደነሽ አልደውልሽ። ቁጭ በይ። እሺ መስኪ፣ ቅድም እኮ ስራ ላይ ሆኜ ነው ስትደውይልኝ በደንብ አላወራሁሽም። ምን ይሞላል ብለሽ ነው? በዛ ላይ ህይወት ሩጫ ናት። ያው 100 ሜትር ነው። ይሁን ባክሽን፣ ከታገሉ ታሪፍ ነው። አንዱ ቀን ማሸነፋችን አይቀርም።
አንቺማ ስለመታገል ነው የምታወሪ። ይሄን የመሰለ ባላፍስሽ ባይሆን እኛ ላጤዎችም ባይ ወይ ሜሉዬ፣ አንደኛውን የለየለት እኮ እናንተ ይሻላል። አንቺማ ይሄን የመሰለ ባላፍስሽ ስለመሸነፍ ነው የምታወሪ። ባይሆን እኛ ብቸኝነት የተጋባንን ባይ ወይ ሜሉዬ፣ አንደኛውን የለየለት እኮ እናንተ ይሻላል። ከመች ጀምሮ ነው አንቺ ለላጤዎች መወገን የጀመርሽ? አላውቅሽም እንዴ ላጤነት ከባድ የሰው መንገድ ነው ስትይ እንዳልነበር? እንዴት ባንድ ጀንበር እንደዚህ ቅዱስነቱን ትመሰክሪያለሽ? አሁንም እኮ የትዳርን ቅዱስነት አላረከስኩም። እኔ ላይ የተፈጠረው ነገር ሌሎች ባለትዳሮች ላይ ይፈጠራል ማለት እንዳልሆነ እንድታሰምሪበት እፈልጋለሁ። ማስመሩን ደርስበታለሁ። ባይሆን ልትነግሪኝ የፈለግሽ ነው አሁን ንገሪኝ። በቃ ሀገሩን ጥለሽ ጥፊ ጥፊ ብረሪ ብረሪ ይለኛል። ይህኔ ውድ ምንድን ነው እንደዚህ ተስፋ ያስቆረጠሽ? ሜሉ፣ እኔ ትዳሬ ላይ እየሰጋው ነው። እንዴ መስኪ አታልቅሽ እንጂ። አንቺ እኮ የኔ ትዳር ምሳሌ ነሽ። ስለ እኔ ማግባት እንዳልተጨነቅሽ ምን ሴጣን ገባባችሁ? እኔም አልገባኝም። ባሌን እወደዋለሁ፣ በዛ ላይ በጣም ነው የማምነው። ግን ምን እንደተፈጠረ አላውቅም። አይዞሽ በቃ አሁን ተረጋጊ። ውጭ ወጥተን ቡና እንጠጣለን። እሺ ተነሽ ተነሽ። ይሳካል ይመስልሻል? አላውቅም። ቁጥሩን እኮ ትክክል ነበር የጻፍኩት። በምን አጋጣሚ እንደተሳሳተ አላውቅም። አትጠራጠር። ለሁሉም የማራቶን ሩጫ የሚጀምረው ከአንድ እርምጃ ነው። ሂዱ ግን የምር ንገሪ። እንዲህ በአንዴ ጠብ ያደረገሽ ምን አይተሽ ነው? ምን ልበል በቃ ድምፁ፣ እርጋታው፣ በዛ ላይ ደግሞ ትዕግስቱ፣ ሁሉም ነገሩ የሚገርም ነው። ሚስስ እንደሱ ነው? በስመ አብ ጭራሽ አገናኙም እኮ ሰማይና ምድር ናቸው። እሳትና ውሃ ባያቸው። እሷን ብታያት እሳት፣ ምላሷ እሳት ነው፣ ልክ እንደ ነበልባል የሚያቃጥል። እናንተ ምን ተፈጥሮ ነው እንደዚህ የሚያፈዝር? አታያትም ያችንን ጉብል? ስለምን ጉብል ነው የምታወራው? ለነገሩ ይሄ እኛን ብቻ ነው የሚታየው፣ ለእናንተ አይታይም። ይህ ነገር ረስተህ ከአንተ በሌላ ነገር ትጠምዳለህ እንዴ? ይሄ በጣም ከቅድሚያ የሚሰጠው ጉዳይ እኮ። እስኪ ጓደኛዬ ስለተፈጠረው ነገር ንገሪኝ። አይ እኔ እንደው ዝም ብዬ ለኛ ስለሆንኩ ነው እንጂ እኮ ነገሩ ከባድ ነገር ሆኖ አይደለም። ማለት ተው እባክሽን። ይልቅ አሁን እንታይና ስለ ሻበላሽ እናውራ። አዲስ ፍቅር እንዴት ነው? ይጣፍጣል አይደል? አንቺ ደግሞ መቼም ስትገናኙ የአንዳችሁ አይን ከአንዳችሁ አይን አልነቀል ብሎ ተቸግራችኋል አይደል? እሱ ደግሞ ማን ነገረሽ? ወፏ ልበልሽ? የኛም አንድ ሰሞን እንደዛ አድርጎን ነበረ። የቀድሞ የስራ ልምድ መሆኑ ነው? እሺ ስለ ቀድሞ እንታል ከነገርሽኝ አሁን ስላለው ደግሞ ንገሪኝ። ወይኔ ጓደኛዬ፣ በስማ ምንድነው እነዚህ ወሬ እያነፈነፉ እንደሚለቅሙት ጋዜጠኞች ምንድን ነበር የሚባሉት? ፓፓራዚ። እንደነሱ ነሻል። ወሬኛ አለመናገር መብትሽ ነው እንጂ አትሳደቢኝ። በቃ እሺ እነግርሻለሁ። እኔ እኮ ስትናደጂ ደስ ስለምትይኝ ነው። ለማንኛውም መታጠቢያ ቤት ደርሼ ልምጣና ሁሉን ነገር አንድ ባንድ እነግርሻለሁ። እሺ እንዳይቀጥል ብቻዋን ናት። ሂድና አውራት። ምን ልበላት እንዴ? ያን ምላስ ልቀቅባታ። ምን ተፈጥሮ ነው የመጣኸው? አታያትም እንዴ ምላሷ? ከባድ እንቅፋት፣ ከባድ ፈንጂ እንጂ እንዴ።
እና ድጋሚ ደውይላታ። ምን ብዬ? በቃ ለተሳሳቱበት ነገር ሻይ ቡና እንድትይ ምናምን። እስኪ ካዋጣ እሞክራለሁ። እንዴ ጭራሽ ስልኩን ዘግቶታል። እስኪ ጓደኛዬ ተረጋጊ። መስኪ አንተ ምን አቦ ነው እስኮን ይቆይከው? ባክሽ በስንት ገረዘና ተቀበልኳት። ሄ እንዴ ሰጠችን? ስሜክሰነሽ ብዬ ሳይመጣ ፍቅርሽ በነታብኝ በልቤ ውስጥ ሌት ኧረ በእናትሽ ጓደኛው እንዴት እንደምታስጠላ። እሷን እንኳን ተዋት። ግን እኮ እሷ ብቻ ተቀብዬልሻለሁ። ጉራ ልነፋብኝ ነው። ታውቂያለሽ እኔ አንቺ ወንድም እኮ ነው። በልበል እንኳን ደስ ያለ። በቃ ባይገርምሽ ልንወልድ ሁሉ አስበናል። አልቀረባችሁም? ተው እንጂ ሰርጉን አስቢበት እያልከኝ ነው? እንኳን ሰርጉ ኧረ ክርስትናው ምናምን ሁሉ ድብልቅልቅ አድርጎሽ ወገኛ ጉራን ነገሩ ማን ይቻላል? ለማንኛውም ስለ ልጁ እየተብሰለሰልሽ ነው እስካሁን? የኔን ጉዳይ ባክቶ። እስኪ ለማንኛውም አሁን ደውልላት እንስማት። ምንድን ነው ሸማው? ምን ችግር አለው? መቼ መሸ? እስኪ ደውልላት። ሄሎ ሄሎ፣ ናት። ከቴሌ ነበር የምንደውለው። የተኙና ያልተኙ ደንበኞችን በማጣራት ላይ ነበር። እባክዎ እርሶ ተኝተዋል? አይ አልተኛውም። ማን ልበል? ወደ ግድለው ግባ፣ አትንበሳበስ። ይገባለሁ። እሺ። የት ነው የምትገባው በዚህ ምሽት? ገደል ማለቴ ገዳም። ማን ልበል? ልዘጋው ነው። ስሜ ይቆይሽ። በስራ ጉዳይ ነበር የደወልኩልሽ። መስሪያ ቤታችን ደንበኞቻቸውን ይተኙ አልተኙ የሚያረጋግጥበት እኔን የመሰለ ጠንካራ ሰራተኛ አግኝተዋል። እየቀለድክ ነው? ልዘጋው ነው። ቆይ አንድ ሰከንድ እንዳዘጊ። እሺ ቀጥል። አየሽ፣ ቀን ላይ ደርሼ በዛ መከራ ባላስወጣሽ ምን እንደምትሆኝ። አንተን እንዴ የምታሾፍብኝ? ሰው በፍቅር ሲነደፍ የሚሾፍበት ዘመን ደረስም ማለት ነው። ምን ማለት ነው? አልገባኝም። ግድ የለም በሂደት ይገባሻል። ካልክሽ ላረክልኝ ሁሉ አመሰግናለሁ። መመሰጋገኑ ይደርሳል። ሰላም መግባትሽን ለመጠየቅ ነው። አዎ በሰላም ገብቻለሁ። አንተስ ገባ? እኔማ ውበትሽን እያደነቅኩ ስገሰግስ ከሲኖ ጋር ተጋጭቼ እዳ ገብቼልሽ ነበር። ለማንኛውም ቀልድ አይጠገብም። አሁን ትንሽ ስለደከመኝ ልተኛ ነው እና ይህ ስልክ ያንተ ከሆነ እደውላለሁ። ስልኩስ የኔ ነው፣ ሲሙ ግን የቴሌ ነው። በል ደህና እደር። እኔ የምለው ያቺ እንደ ፈረስ ገስገሳ ሄደችው ጓደኛሽ እንደዚያ የሆነች ምን ብትሆን ነው? እኔም አልገባኝም። ሰሞኑ ከባሏ ጋር ጥሩ አትመስለኝም። ምን ነው ባሏ በእኔ ጠረጠራት እንዴ? አንተ እህ ካሉ እራት ላጉርሽ ውስጥ ትላለህ። በል ሻውን ደህና እደር። በይ በቃ ሰላም እደሪ። አንተ ምን አባታ ሾፋለህ? እንደተመቸች አልነግራትም እንዴ? ነገርኳት እኮ። አንቺ እኮ ሳይንሱ ስለማይገባሽ ነው ቺክን ለመጥበስ። ግን ለምን ማታ ቤት? በደመ ነፍስ ነው የደወልኩት። ብቻ አላቅም፣ ድምፁ፣ እርጋታው አላቅም። ብቻ ምንም ሳይንገዳገዱ ዘፍ ብሎ መውደቅ የምር ይገርማል። የታደለ ነው። እኛ ነን እንጂ እሳት አንደደው መብሰል እንዴ የሚሉ። አንተ በቅጠል ለብ ለብ ማድረግ ነው የጀመርከው። እና ታዲያ የኛው ግን አንድ ዱብሽ ነው ምክክ ያልሽው።
አንተ ቆይ አሁን እኔ በፍቅር ክንፍ አልኩኝ መች አልኩ? እና ታዲያ ለምን ደግመሽ ደወልሽ? ያው ማታ ባለትዳር ቤት። አንተ ደግሞ በቃ ሚስቱ ባለችበት ይቅርታ ለማለት ነበር የደወልኩት። እና ታዲያ ለምን ዘጋሹ? በቃ ይቅርታ፣ ከዚህ በኋላ አልሳሳትም። እንደዛ ለማለት እንኳን አቅም አጣው። በዛ ላይ ደግሞ የእሷን ስድብ መቋቋም አልቻልኩም። ደግሞ ድምፁ፣ እርጋታው፣ ብቻ ሁሉም ነገር ከባድ ነው። ብታይ እስካሁን ድምፁ ራሱ ያቃጭልብኛል። የስድቡ ወይስ የእሱ የተስለመለመው ድምፅ? ስድቡ ደግሞ ምን ያቃጭላል? እንደውም ከደግ ነገር ይልቅ መጥፎ ነገር ነው እያቃጨለ የሚያስቸግረው። እኔስ የሱ ድምፅ ነው የሚያቃጭልብኝ። አንተ ክፉ ስለምታስብ ክፉ ያቃጭልብሃል። የኔ ደግ የሚያነሳሽ አተሽ ነው እንጂ በፍቅር እኮ ጠብቃለሁ። ለዛ እኔ እንደዛ አላልኩም። ማርነቅ አይቻልም እንዴ? አረ ይቻላል፣ ይቻላል። ከዛም አልፎ መገባበዝም ይቅርታ መጠየቅም ይቻላል። ያው ማለት አንዳንድ ቀን ከሚስቱ ጋር ፍቃድ እንዲጠይቅ ማለት ነው። ለምን? እሱን ፍቃዱን ጠይቀው ሲመጣ እነግርሻለሁ። ማ እኔ ቅድስት አይነካካኝም። በፍጹም ቅድስቴ፣ ጥሎብሽ እንጂ ያቺ ማናት ጥሎብኝ የዘፈነችው ዘፈን እንዳንቺ ጥሎባት ይሆን? ዳሩ ምን ነበር ያሉት እነዛ ጎረቤታችን? እማማ ብርጣሉ እንደፈረደባቸው ደግሞ ምን አሉ? ሌባ እናት ልጇን ምን እሱም ብቻ ሊበሏት ያሰቧት አሞራ ይሏታል ጅግራ ምናምን እኮ ብለዋል። እስንቶና የትናንትናው ጅንጀና እንዴት ነበር? ሰራ ወይስ ከሰረ? እኔ ወንድምሽ ጠብ ነው ከአንዳንድ አትለኝም። ከኔ የሚጠበቀው የት እንገናኝ ማለት ነው እንጂ ያው እሱም አሪፍ አይቸኩልም በሚለው ነው እንጂ እናትዬ ትደውላ ከአንዳንድ ጠብ ነው የምትለው። ቆይ ባንዴ ምንህን አይታ? ሴቶች እኮ አይናችሁም ማሰቢያችሁም ጆሮአችሁ እኮ ነው። በጆሮአችሁ የሆነ ነገር ከሰማችሁ እኮ እንደ ቅቤ እኮ ነው የምትቀልጡት። በልበል እማማ ብርጣሩን ለቃቅ፣ ራስን ቻል። አይ ዘንድሮ ሴቶች ልባችሁ እንደ ቅቤ ይቀልጣል አሉ እማማ ብርጣሩ። ለነገሩ እነሱ ፈላስፋ ናቸው። ጉረኛ በላውን ጉራና ተሸርቸር ግባ እናተኛ። ያው ለአንቺ በጅምላ ነው። ያው ቻው በይ። መልኩን ሳታውቂው እንደፈረደብሽ ድምፁን እያለብሽ ተኝልሽ። አንተ ምንድነው ጓደኛዬ? ምን ገጠመሽ? ተይ ሚሉዬ፣ ያመኑት ምን አሉ? ምንድነው ቆይ እንደዚህ ያስከፋሽ? እኔ እኮ ይሄንን እወደዋለሁ። ለምን? ምን ጎሎበት ነው? ለምን እንደዚህ ያደርጋል? ምን ነው ገና ለገና አግብቻለሁ ብለሽ ትላልሽ ነው እንዴ? ወይስ ራስሽን ጣልሽ? ይሄ ደግሞ ምን ማለት ነው? ምን ነው ማታ ሲገባ እንዳስክሬን በጋቢ የተጠቀለለ መተኛ ጀመረ እንዴ? አረ በእናትሽ አታሾፊም ሄዱ እንዴ? ታዲያ ምን ልበል? እንደዛ የሚወድሽ ሰው ጸባዩ ከተቀየረ ወይም ራስሽን ጥለሻል ወይም ሌላ ወደሻል ማለት ነው። ይልቅ እሱ ሌላ አይቶ ነው ብታይሻልሽ። ባክሽ ሴቶች ነን እንጂ ወንዶች ማስመሰል ይችሉበታል። እኛንም ባንዴ የሚታወቅብን። ስለዚህ ሌላ ቢዝ አይታወቅበትም እያልሽም ነው? አዎ፣ ስለዚህ አንቺ ችላ ብለሻል ማለት ነው። አረ በፍጹም ይሉ እኔ እንኳን ሴት ልጅ ቤቷን ካለች ወንድ ልጅ ፍቅረኛ ናት ማለቱን ትቶ እናቱን ትመስላለች ሲሉ ሰምቻለሁ። ጓደኛ አታሹፊ። በዚህ ምድር ላይ እኮ መኖር ምክንያት እሱ ነው። እሱ ደግሞ እንደዚህ ካደረገ ለምንድን ነው የምኖረው? መስኪ እስከዚህ አይስዌር ሜሉ፣ በቃ ሁሉም ነገር አስጠልቶኛል። ይሄን ታልካ መረርሽማ እንገናኝና መፍትሄ እንፈልጋለን። ወንድ ልጅ ኮሞኝ ነው፣ ቶሎ ይመለሳል። እውነት ሜሉ፣ ይመለስ እንጂ የማላደርገው ነገር አይኖርም። ለማንኛውም ካፌው ላይ እንገናኝ። እሺ ቻው በቃ። ሄሎ። ቆይ ግን ማነሽ?
ለምንድን ነው ደጋግመሽ የምትደውይልኝ ስልኬ ላይ? ይቅርታ፣ መጀመሪያ ሰላምታ አይቀርም? ሰላምታ እኮ ደግሞ ባህላችን ነው። ቆይ ግን አንቺ ደጋግመሽ እየደወልሽ ባህል ማለት አይከብድም? አይ ተሳሳተ ሁሉ እኮ አይፈረድበትም። ይኸውልሽ መሳሳት ከተጠያቂነትም ከፍርድም ማዕደንም። እሺ እሺ እንልህ ይፈረድበት፣ ግን ቅጣቱ መቅለያ ይሆንልሃል? እኔ ምለው የህግ ተማሪ ነሽ እንዴ? አይደለሁም። ባይሆን የህብረተሰብ ሴት መጠበቅ ላይ አሪፍ ነኝ። ስለዚህ ሰላምታ ደግሞ ባህላችን ነው። የእግዚአብሔር ምሳና ራት ይላሉ እትዬ ብርጣሉ። ይኸውልሽ እሱ ለማማ ብርጣሉ ነው። እሺ አንተስ የዋብቱን ታተፍበታለህ እንጂ መቼስ አትከስርበት። እሺ እንዴት አደርሽ ኔት? አሁን ዲስኩን ትተሽ ወደ ቁም ነገርሽ ትገቢያለሽ? ምኑን? ቆይ ለምንድን ነው የምትደውይው? በቃ የመጀመሪያ ጊዜ ስደውል ያው ቁጥር ተሳስቼ ነበር። ከዛስ ምን? ከዛ በኋላስ? ያው እንደሰማከው ይቅርታ ለማለት እንኳን ጊዜ አልሰጠችኝም። ቆይ ታዲያ ለምን ደጋግመሽ ትደውያለሽ? ሰው አይደለው መቼስ። መቼም ምን? ያው በተፈጠረው ነገር ስለታዘብኩ ለዛ ነው ደጋግሜ የደወልኩት። ደግሞ ትዝብት ምን አመጣው? ሳይተዋወቅ መተዛዘብ አለ እንዴ? እውቀትና ውልደት አንድ ቀን ነው ይባል የለ? እና አውቂያቸዋለሁ ብቻ ልትይ እንዳይሆን። በሚገርም ሁኔታ ቤትን ባይነ ህሊናዬን ሳልኩት እናም የታዘብኩት። አይገርምም? አንቺ ደግሞ የተለየሽ ነሽ። እንዴት? በድምጽ ብቻ ቤትን ሳልኩት ነው የምትይ? ምናልባት የመንፈስነት ባህሪ ይኖረኝ እንዳይሆን። ይሄንን ነው መፍራት። ከነ ነፍሱ ነው የመጣው። ታዲያ አትይኝም? ብቻ ሰይጣንሽ እንዳትለይ። ቆይ ታዲያ እኔ ምን ልበልሽ? መንፈስ እኮ እርኩስ ብቻ አይደለም። ብቻ ቅዱስ መንፈስ ነኝ እንዳትይ። እሱን አትጠራጠር። እሱን ተይውና ስትስይ ምን መስዬ ታየሽ? አንተ ብቻ አይደለህም ባለቤትህም ጭምር። እሷን ደግሞ የታወቅሻት? ከማወቅም በላይ ወረደችብኝ እኮ። ስለሱ እኮ ይቅርታ ብዬሻለሁ። የሷ ፕሮግራም ገና አላለቀም። ቆይ እሺ ምን ታዘብሽ? ቤቱ በአንተ ድምጽ መላእክቶች ሲደሰቱ አየሁ። በባለቤት ጩኸትና ስድብ ደግሞ ሰይጣኖች ሲደነግጡ ነው ያየሁት። ይኸውልሽ ለማናቸውም ስለ ስድቡ ይቅርታ። አንቺ ደጋግመሽ ስለደወልሽ ነው እንጂ ባለቤቴ ይሄን ያክል ተሳዳቢ አይደለችም። ኖ ኖ ኖ ኖ አንተ ይቅርታ መጠየቅ አይጠበቅብህም። የባለቤት ስድብ ትንሽ ስለበዛ ነው እንጂ ለዛ ነው ደጋግሜ የደወልኩት። ደግሜም ደግሞ ስለደወልኩ በጣም ይቅርታ። ቢሆንም ምን ፈለግሽ ሳይባል ያ ሁሉ ስድብ ሊወርድብሽ አይገባም ነበር። አንተንም ስላረበሽኩ ባለቤትንም ስላስከፋት በአካል አግኝቼ ይቅርታ ብጠይቅ በጣም ደስ ይለኛል። ማለቴ ባለቤት የምትፈቅድልህ ከሆነ። እንኳን በአካል አግኝታሽ በስልክ ራሱ እንዴት እንደሆነሽ ብታቂ ኖሮ ላግኛት ብለሽ አታስቢም ነበር። አይ ግድ የለም መድከም አይጠበቅብሽም። ባይሆን እኔ በባለቤቴ ስም ይቅርታ ብጠይቅሽ ደስ ይለኛል። እሺ በቃ ለማንኛውም እደውልልሃለሁ። እሺ እደውላለሁ። ቻው። እንዴ ቀለበትሽ ነው አለክሽ እንዴ? እንዴ እንኳን ቀለበቴን ገና እሱ ሊተወኝ አይደል እንዴ? እንደዛ ይሻላል ብለሽ ነው? አላቅም ሜሉ፣ እኔ ምንም አላቅም። እኔ የምልሽ ማታ ደግሞ ደውልሽ ነው የምትይው? አዎ ደግሞ እኮ አፍረም ሲገባ ሀኒዬ ይለኛል። ምናልባት የሱ ፍቅር አላለቀም ይሆናል። ዝም በይ እባክሽን፣ እያስመሰለ ነው እንዳልነቃበት። በሌላ በኩል ደግሞ ማታ ቤት ሲገባ መደወል ለምን አስፈለገ? እንዴው ፊቷን አሳይታሽ አንድ ቀን ታስቀናሽ ይሆን? ማን ያውቃል? አብሮ አምሽቶ ሰላም ደረስክልኝ ልትለው ይሆናል። እቺ አይነ ደረቅ። እኔ ግን መስኪ ሰከም ብለን ብናየው ይሻላል። ምናልባት እልህ ይዟት ሊሆን ይችላል። አይመስለኝም ሜሉ። በፊትም እኮ ፕሮጀክት ስራ ምናምን እያለ ሳሎን ማምሸት አብዝቶ ነበር። እኔ ነኝ አልገባኝ። ፍቅር እውር ነው ይባል የለ? እኔ ነኝ የታወርኩት። አይመስለኝም። እስኪ እናየዋለን። ባይሆን ኑሮ እንደዚህ አይነት ድፍረት ጭራሽ ሊኖራት አይችልም ነበር። እና ቁጥሯን ይዘሻል? አዎ ይዣለሁ። እንሰራለታለን። ብቻ ስልክ ቁጥሯን ስጪ። እቅዳለሽ? የሩስቴ 18
ነው እኔ ፊት ተከርትቷል? አልተኛም እንዴ? ብዙም አልተኛው። ይሄን ያክል ሊያስታውቅብኛል እንዴ? አዎ አትኩሮ ላየ። ምን ነው በሰላም ነው? ምን እባክህ፣ እኔ እንጃ ሰላም ይሁን አይሁን ምንም የማውቀው ነገር የለም። ምን ማለት ነው? በቃ ምን እንደምልህ ግራ ገብቶኛል። ብቻ የመስኪ ነገር የፍቅር ይሁን የጥላቻ ግራ ገብቶኛል። ምን ነው? ምን ሆናችሁ? ወይስ ማታ እንደ አዲስ ሲጨፍሩ አደራችሁ? እሱ ቢሆን ይሻለኝ ነበር። ታዲያ ምን ነው? ምን ሆናችሁ? አላቅም። መስኪ ከቅርብ ጊዜ ወዲህ ትጥላኝ ትቅናብኝ አላወኩም። ሄሎ፣ እናንተ ቆንጆ ስትባሉ በቃ ስልካችሁ ካልወደቀ በስተቀር አታነሱትማ። ወሬኛ መች ደውለህ? መደወል ብቻ መምጣት እኮ ነው የቀረኝ። ኧረ እባክህ መጥተህ ብታነሳ ጥሩ ነበር። እና ታዲያ ደግሞ ስልክሽን ይዤ ቢገኝ ልቀጥቀጥ እንዴ? ትፈራለህ እንዴ? በተለይ አንቺ። ለምን? ደግሞ አይንሽ ጦር ነው ይዋጋል ይላሉ። ኧረ እባክህ ወሬኛ ቢጤ ነህ። ለማንኛውም መምጣቴ አይቀርም። ታዲያ እግርህን ማን ያዘው? ወይስ ተቆጣጣሪ አለ? አንቺ ብቻ ፍቀጂ እንጂ ስለኔ ተቆጣጣሪ ምንም ማሰብ አይገባሽ። መንጎስጎስ ትችልበታለህ። ወሬኛ ቢጤ ነህ። ሜልዬ ዛሬ አንቺ ነኝ። አንዴ መግቢያዬን ላስተካክል እንጂ እንኳን ፈቅደሽልኝ ሳፈቅጅልኝ ራሱ ልገኝ ቃል እገባለሁ። አታላይ ነህ። ግን የት ነህ ነው? እዛው የተለከፍኩበት ቦታ ነው። ልክፍት? የት ነው የተለከፍከው? ደግሞ ማን ነው ለካፊ? መለከፍ ብቻ መሰለሽ? አረ እንደው ሳይመታኝ እንኳን አልቀረም። አንተ ሰው የምን መለከፍ የምን መመታት ነው የምታወራው? ፍቅር የሚባል መጋኛ ልክ እንዳየኝ ሜላት የምትባል ልጅ ልኮ ክፉኛ መቶኛል። ደግሞ መድኃኒት ምናምን እንዳት መድኃኒት የለውም በቃ? ወይስ እኔ አልገባኝም። በሚገባኝ ቋንቋ ንገረኝ እስኪ። ልክ አንቺን እያሰብኩ እንቅልፍ እምቢ ሲለኝ ምን አለ እዛ ካፌ ባልተገኘ። አበድክ እንዴ? ጀማመሬ መሰለኝ። እንደው ሳይብስብኝ ነይና በሽታዬን አስታክሽ። ወረኛ ነገር ነህ። ለማንኛውም መጣሁ። ምን ሆነች? በማላውቀው ነገር ሁሉ ትጨቀጭቀኛለች። አሁንስ አልቻልኩም። ቤቱ ራሱ አስጠላኝ። ምን ነው ይሄኔ? ሌላዬ እንዴ? ትቀልዳለህ አይደል? አይደለም ሌላ ሴት ላይ ይቅርና እሷን ራሱ የማስተናግድበት ጊዜ አጥቻለሁ። አየህ፣ ይሄ እኮ ነው ጥፋት። ምን ላድርግ? የጀመርኩት ፕሮጀክት ምን ያህል ከባድ እንደሆነ ታውቃለህ? እንዴት ከሌላ ሴት ጋር እኔን ትጠረጥረኛለች? ጭራሽ እኔን በሌላ ሴት። እውነት ነው። ሲያዩ የትኛውንም ሴት ለመጣል የሚችል ቁመናና ጸባይ አለ። አንተን አይታ መቅረት የማትችል ሴት ያለች አይመስለኝም። እሺ እንደ ሴት ትቅና። ቆይ ይሄንን ፍቅር ነው የምለው? አዎ ማንኛውም ሴት በምትወደው ሰው ትቀናለች። ግን ወደ ጸብ ደግሞ መውሰድ የለባትም። ይኸውልህ በመቅናቷ እንኳን አልፈርድባትም። ግን አሁን ስድቡ፣ ጭቅጭቁ ገና ስገባ እንኳን አራስ ነብር ሆና ነው የምትጠብቀኝ። ለማንኛውም ጓደኛዬ ተጠንቀቅ። ፍቅር ዱርዬ ነው፣ የሚያደርገውን አያውቅም። ደግሞ አንድ አባባል አለ፣ ሴት ልጅ ከወደደች ሰውን አትፈራም፣ ከጠላች ደግሞ ፈጣሪን አትፈራም ይባላል። ፈጣሪን የማይፈራ ሰው ደግሞ ማድረግ የሚችለውን ነገር ለመገመት በጣም ነው የሚከብደው። ስለዚህ መጠንቀቅ ያከፋ። ተጠንቀቅ። አይ መስኪ እንኳን የዚህን ያክል ዘልቃ አትገባም። በላው እንሂድ፣ ረፍዶብናል።
አይሜል እንዴት ነሽ? እንዴት ነህ? ዋው ስፈልግ ቀልብህ ይነግራል እኮ። በተለይ አንቺ ስትፈልጊኝ ለዚህ አይደል ጥሪሽን አየር ላይ አፈፍ ማድረግ ስናፍቅሽ እንዲነግረኝና ከች እንድል። አንተ ደግሞ ስንዝር ሲሰጡህ ምን ያሉት ቢጤ ነበር። በልበል እኔ ፈለጉ ለጉዳይ ነው እንጂ ናፍቃኝ አይደለም። በዛ ላይ አንቺን ለመሰለሽ ቆንጆ ብትጠሪኝ ቤት ብትልኪኝ ወዴት ብል ክብሩ ለኔ ነው። ለምን ፈለግሽኝ የኔ እህት? ምን ልታዘዝ ነው የሚባለው? እሺ የኔ ንግስት ምን ልታዘዝ? ይቅርታ የዛ የማለቀው ሰውዬ ንግስት ምን ልታዘዝ? እች ቁጥር ትታይሃለች? ያው ያንዷ ባለ ሪል ስቴት ስልክ ነው። እናም ፈረስ ያደርሳል እንጂ አይዋጋም። ለምን ደግሞ ምን ሸረብሽ? አይሜሉ ያንቺ ተንኮል አያልቅም። በቃ አይደል ጀስት ፈን። እርግጠኛ ነሽ? አይ ስዌር ኦንሊ ጀስት ፈን። ደግሞ ቺኮችን ጠብ የማድረግ ችሎታ አለው እያሉ ሲያሙ ሰምቻለሁ። ያሙሃል። እኔ ጫካ አይደለሁ አልደብቅ። እሺ ቁጥሩን ስጪኝና ልደውል። እሺ yes ሄሎ ሄሎ የኔ ፍቅር። ቁጥር ተሳስተ እንዳይሆን ወንድሜ። በፍጹም የኔ ንግስት። አረ ቁጥሩ ነው ተሳስተ ነው። ይሄን ድምጽ መስማት ብቻ እኮ መታደል። ለማንኛውም ማን ልበል ግን? ለምን ቅድስት የኔ ቅድስት አውሪኝ እንጂ። ልትሰማኛለህ? ልዘጋው ነው። ስምን መልአክ ያወጣዋል ይባል የለ? መልአክ ያወጣው ደግሞ ለጻድቃን ይገለጻል። ደግሞ ስሜን እንዴት አወቀው? የኔ ንግስት አንቺንና አንቺን ብቻ። ጻድቅ ነኝ ለማለት ነው? እሺ ምን ፈልገህ ነው የደወልከው? የኔ ንግስት አንቺንና አንቺን ብቻ። ምን ያደረክ ሰው ነው የገጠመኝ? ቆይ ምን ፈልገህ ነው? ሄሎ ሄሎ፣ ምን አይነት ሰው ነው? ስልኩን ጆሮ ላይ ይዘጋል እንዴ? ቆይ እስኪ ተመልሼ ልደውል። አሁን እንደምንም ብለህ ቅጠራት። ለምን ማግኘት አስፈልገ? ለፈን አላልሽኝ እንዴ? አግኛት እንጂ ሳማት ብያለሁ። ከፈቀደችልኝ ለሱም ቢሆን አልሸነፍ። ታውቂያለሽ። ቅጠራት እንጂ አግኛት አላልኩ። እና ለቀጥሩ ጋኔል ነው ወይስ ለሰማዩ መልአክ ነው ቀጥራት? እሱ እንደሷ ጸባይ ይወሰናል። ማለት ጸባዩን ካሳመረች መልአኩ ያገኛታል፣ ካልሆነ እንግዲህ ሰይጣን ያገኛታል ማለት ነው። ታውቃለህ፣ ሰይጣን ደግሞ እንደ መልአክ ምሕረት የለውም። አንተ ደግሞ ከዚህ በላይ አትጠይቀኝ። ዝም ብለህ የታዘዝከውን ስራ። እስቲ እሺ ካልሽ እሞክራለሁ። አድርገው። ታዲያ ዛሬ አይደለም ትንሽ ልቧ እስከሚንጠለጠል ድረስ ጠብቅ። የትና መች እንደሚሆን እኔ እነግራለሁ። ጠብቅ። እሺ አለቃ፣ ታዛዥ ነኝ። በቃ አሁን አብረን እንውጣ። ቆይ ግን እኔ ምን ሆኜበት ነው? ማየት ሙት ቆንጆ እኮ ነኝ። ለነገሩ ወንዶች ሲባሉ በእጃቸው ያለውን ወርቅ ትተው በሰው እጅ ያለን መዳም ማየት ይወዳሉ። ይህ ደግሞ የተፈጥሮ ጸባያቸው ነው መሰለኝ። ተይ መስኪ፣ ቀድመሽ አትፍረጅ ነው እንጂ እንደዛ ባይሆንማ። እሺ አንዴ ተሳሳተች፣ ሁለተኛ መሳሳት ምን ይሉታል? ሁል ቀን የምትሳሳት ከሆነ እሷ ራሷ ስተት ነች። አንዴ ብቻ ላገኛት፣ የማደርገውን አውቃለሁ። ምን ልታደርጊ ነው? ኡፍ! አረ ልታሳብደኝ ነው። ሄሎ፣ ምንድነው ድምጽሽ? አይ ምንም፣ ጓደኛዬ ላብድልሽ ነው። ኧረ ተይ፣ እናገኛታለን። ከዛስ ሚሉ፣ ከዛስ? እሺ እኔ እኮ ፈራው። ይሄኔ ሌላ እየመሰለኝ ፈራው። በፍጹም አንፈቅድም። በቃ አይዞሽ እሺ። አሁን ጸጉር ቤት ነኝ፣ ስወጣ እንገናኛለን። እሺ በቃ
ፍቅርሽ ማለት አይብል በርበር ውስጥ ላድር ስመታለሽ ብዬ ሳይማዶ ሳይማዶ ጭራሽ ቢሮ ይዛት ይገባል። መቼም አታድራት። ስትወጣ እጅ ከፍንጅ ነው እዚህ። አመሰግናለሁ። ሄሎ መስኪ። ሜሉ አገኘኋት እኮ። ማንን? ስሟን ቄስ ጥራው ነች። ቅድስት ነው። የት አገኘሻት? ቤት መጣች እንዴ? እንደሱ ቢሆንማ ገላት ነበረ። ታዲያ የት አገኘሻት? ይልክስክስ ክብሩን እንኳን አይጠብቅም። ሰራተኛ ሲወጣ ጠብቆ ወደ ቢሮ ይዟት ሲገባ ላየሁትን መሰለሽ? አሁን የት ነሽ? ሲወጡ እጅ ከፍንጅ ለመያዝ ነዋ። ቢሮ በር ላይ ነኝ። እሺ በቃ መጣሁ። እሺ እዛው ጠብቂኝ። ሜሉ ጭራሽ ቢሮ ይዛት ገባ እኮ። ተይ መስኪ፣ ተመሳስሎብሽ እንዳይሆን። እንዴ ምን የኔ ልጅ ይጠፋኛል። እራሱ ነው። እሺ የት ገባ? እዛው ናቸው። እየተከታተልኳቸው ነበር። እዛው ናቸው። በኋላ በኩል መውጫ አለው። ቀድሜ መጥቼ አረጋግጫለሁ። ምንም መውጫ የሚባል ነገር የለውም። ለምን ለይሄን ያልደውል ቆሻውን የት ሄደች ነው የሚባለው? ምን ገጥሟት ነው? እንዲህ ቆይታ አታውቅም። የት ሄደች ይባላል አሁን? ሄሎ ሄሎ፣ ሄኒ እንዴት ነህ? ለውዳርኪ አለው። ሜሉ እንዴት ነሽ? የመስኪ ስልክ አልሰራልኝ ብሎ ነው። ልታገናኙ ትችላለህ? ከኔ ጋር አይደለችም። እኔ ሞክሬላት ስልኩ አይሰራም። ምን ነው አልገባህም እንዴ? የቱ ነህ ነው? እኔ ቤት ነኝ። መሲ ግን እስካሁን ቤት አልገባችም። እና እስከዚህ ሰዓት ድረስ እኔ አላወኩም። ስልኳ ራሱ አይሰራም። እሺ ቆይቼ እደውላለሁ። ከመጣች እደውልልሻለሁ። ቻው። በፍጹም ቤትም አባቱ ሊወጣ አይችልም። እዚሁ ነው። እባክሽ አንቺ ሰው በቅናት ታውረሽ ባልሽን እንኳን ማየት አቅቶሻል። እኔ አላበድኩም ሜሉ። እዚሁ ናቸው። እያታለለ ነው ሲጀምር። እሺ በቃ አሁን እንሂድ። የኔን የስልክ አለመስራት ተጠቅሞ እንጂ ቤት አይደለም። ሳታይ ወጥቶ ይሆናል። ለማንኛውም እንሂድ። እኔ አሁን መግባት አልፈልግም። እንዴ ታዲያ የት ልትሄጂ ነው? በቃ አልሄድም። እኔ የሆነ ቦታ አመሻለሁ። ቤቱ እኮ ሰልፍ ሆኗል። በቃ አሁን የሆነ ቦታ ተረጋግተሽ ትሄጃለሽ። እንዲያውም ዛሬ ሰክሬ መግባት ነው እሺ የምፈልገው። መስኪ
መስኪ እኔ ላይ ሲሆን ያስጠላል አይደል? ከመቼ ጀምሮ? እንዴት? ፍቅሬንና ህይወቴን ካመሰቃቀልከው ቀን ጀምሮ። አረ ምን አባታ ፈጣለ? ሴቶች እኮ ስትባሉ ግርም እኮ ነው የምትሉኝ። ለምን? ይህ ሁሉ መኳኳል፣ ማማር፣ ጥሩ ጥሩ መሽተት፣ ይህ ሁሉ ጭንቀት ለኛ ነው አይደል? ኧረ እባክህ ማነው ደግሞ እንደሱ ያለክ? እናት አይደለም ማለት በቃ ያው ለራሳችን ደስ እንዲለን ነው። ኧረ እባክሽ ዛሬ ነው እንደ መኳኳል ደስታ እንደሚሰጥ ያወቅሽው? አንተ ልጅ ነግሬሃለሁ። ይሄ ጂጂ የሚል ቀልድ እንድታቆም ነው የሚሻለው። ለማንኛውም ራስሽን ጠብቂ ሲስተር። በይቻው ቆይ አስፋልቱ ድረስ አብረን እንድጠብቀኝ። ኧረ እኔ ሰው ፍቅር አላቆረፍድም እንዴ። እሱ ደግሞ ምን ማለት ነው? ሰፈሩን አታውቂም? ማላቆስ እንዴ ድንገት ሰፈር ይሆን እና ምን ችግር አለው? ደግሞ ከኔ ጋር ሳይሽ መስየው ደግሞ ላሽ ቢልስ ይበላ። እኔ ለዚህ አይደለም ማገኘው እጮኛ እንዳለኝና ከዚህ በኋላ ደግሞ እንዳይደውል ነግረው ነው። ምን ነው መስታወቱ ላይ ፈጠጥሽበት? አይ ምንም። እሺ በቃ እኔም ልውጣ። ቻው በይ። እሺ ሰላም ሰላም። ምን ታዘዝ? ሻይ በሉኝ። ሻይ በሉኝ። እኔ ግማሽ ሊትር ውሃ። የትኛዋ ነች? በምን ላውቃት እችላለሁ? ስልኳን እኮ ከአንቺ ወስጄ ነው የደወልኩላት። በእርግጥ ድምጿ ኩል። ያልተጠየቀውን አታወራው። አሁን እንዴት ነው የትኛዋ እንደሆነች ታሳየኝ? መጀመሪያ ላግኛትና ላሳይሽ ስልሽ አይሆንም አልሽ እና ምንም እቅድ የለህም? ታውቂያለሽ እኔ ዳግም ቀጥል። አርፍደህባት ተሳጭታ ሳትሄድ ቶሎ በል። የምን ብስጭት የምን ጥለው መሄድ ነው? በል አንተ ሰው ስራህን ቀጥል። ተረጋጊ ቅድስት። በመጀመሪያ ቀን መቆጣት የለብሽ፣ ትዕግስተኛ መሆን አለብሽ። ሄሎ የኔ ፍቅር፣ በጣም ይቅርታ ዘገየሁብሽ። አዎ በደህና ነው ግን? አዎ መንገድ ላይ የሆነ መኪና ተጋጭቶ በጣም ዝግትግት አለና ማለፊያ አጥቼ ነው። እሺ አንተ ግን ደህና ነህ? ያንተ መኪና አይደለም አይደል? እኔ ደህና ነኝ። ያው ደግሞ መኪና ቁሜ እንዳልመጣ ፓርኪንጉ ችግር ነው ታውቂያለህ። እየመጣው ነው፣ ትንሽ ታገሽኝ። እሺ ችግር የለውም፣ ብቻ አንተ በሰላም ና። እሺ ፍቅር፣ ስመጣ አቅሳለሁ። ካሳውን ግን አችለው እንደመጣክ ምን ሰርፕራይዝ ነው። አልቀረብክም። በቃ ፍቅር፣ ፕላን የሚያነሳው ትራፊክ ስለመጣ መጣው። በቃ እሺ በቃ ቻው። ለዚች ሁለት ግራግር ነው የኔን መስክ የቀየራት። ወንዶች ስትባሉ እኮ ምናችሁ እንደሚታመኑ በእጃችሁ የያዛችሁት ነገር በሙሉ አይመቻችሁ። የኔ መስኪ እኮ ኩሩና ቆንጆዬ ሴት ነች። ሜሉ አትሳሳች። ቁንጅናም ቢሆን ቆንጆ ናት፣ ለክፋት ሰጥ። ደግሞ እንደዚህ ዘፍ አድርገው አውላላ ሜዳ ላይ ያስቀምጣት የኔ ብቃት መሆኑንም ለማናናቅ እንዳትሞክሪ።
ልብን ቅርት ይመኛል አሉ እማማ ታዘቧ። ሴትዮዋ ባላፊ አግባሽ ባለጤፍ ሲሏት ባላፍ አለቻት። ምን ልትበይ ሲሏት ከባለጤፉ ቀምቶ ያልመጣልኛል ባላፉ። አየሽ ፈጣሪ ለሁሉም መክሊቱን ሲሰጠው በተለያየ መንገድ ለኔ ደግሞ ምላሴን ይሰጠው። ስለዚህ ብትጠነቀቅ ይሻላል። ለማንኛውም ቀጣዩ ስራችን ምንድነው? አሁን አንተ ቀጥ ከዛስ ይሄን የመጠየቅም የማወቅ መብት የለም። ቻው። ሰው አለው? አዎ ይመጣል። እዛ ጋር ቦታ እስከሚለቀቅ ድረስ ትንሽ ልቀመጥ። ያው እዛ ጋር ቁጥር ወንበር አለልሽ። እስከሚለቁ ድረስ አረፍ ልበል። ይኸውልሽ እዛ ጋር ማለት ነው የማውቃቸው ሰዎች አሉ እና አንደኛው የጓደኛ አባት ነው። ጓደኛዬ ደግሞ ለጊዜው ቦታው እንዲታወቅ ማትፈልግበት ቦታ ሄዳለች። ቢጠይቀኝ ምን ብዬ መልስለታለሁ? ሲጠይቀኝ በውሸት ከምደነባበር እዚህ አንቺ ጋር ቁጭ ብዬ ሲሄድ ብሄድ ይሻለኛል። እሺ? አዎ ጥሩ ጓደኛ ነሽ። ምን አድርጌላት? ቢያንስ ለጊዜው ሚስጥሩን ደብቀሽላታል። በዚህ ጊዜ በዚህ ዘመን እንደዚህ አይነት ጓደኛ እኮ ማግኘት ቀላል አይደለም። ጥሩ ካስዋለ እንግዲህ ጥሩ ነኝ ማለት ነው። ጓደኛሽ ቀረች? አይ ወንድ ጓደኛዬን ነው የምጠብቀው። ቦይፍሬንድሽ ማለት ነው? እንደዛ ነገር። ምን ነው ተደባባችኋል እንዴ? ኧረ በፍጹም። ታዲያ ለምን መልስሽ ብዙም? በመጀመሪያ ቀጠረው እንግዲህ እንዲህ ካረፈደ በምንቀጥለውማ ውስጤ ጥያቄ እየፈጠረብኝ ነው። አጋጣሚ ችግር ገጥሞት ይሆናል። ደግሞ እኮ የጓጉለት ነገር አይሳካም ይባል የለ? እሱም አንቺን ለማግኘት በጣም ጓጉቶ ይሆናል። አዎ መኪና ተጋጭቶ መንገድ ተዘግቶብኝ ነው ብሎኝ ነበር። አላልኩሽም? የራሱ መኪና ይሆናል የተጋጨው። በጣም ስለሚወድሽ ከምትጨነቂ ይሆናል የሌላ ሰው መኪና ነው ያልሽ። ይሆን እንዴ? እስኪ ቆይ ልደውልለት። የደወሉላቸው ደንበኛ ስልክ አይመልስም። እባክዎ ትንሽ ቆይተው ይሞክሩ። እውነትም ሲሆን እንዴ ተጋጨው? ስልኩ እኮ አይሰራም። ለሁሉም አነጋግሮሻል አይደል? ምናልባት ስልኩን የዘጋው ትራፊክ መጥቶ ይሆናል ብሎ ነው። ታዲያ እሱ ካልተጋጨ ትራፊክ እሱ ጋር ምን ይሰራል? በቃ አንቺ ተረጋጊ። ግን አልታወቅም። ሄደን እባላለሁ። ቅድስት እባላለሁ። አይዞሽ፣ ምንም አይሆንም፣ አትጨነቂ። ቤቱን ታውቂያለሽ አይደል? ለካ ሄድሽ። አይ ግድ የለም ምንም አይሆንም። ካልሆነ ወይ ወደ ማታ ሄዳለሁ። ይሳብ ቆይ እሺ እኔ ምንድን ነው የጎደለኝ? ያ ለፍልፎ ከጠራኝ በኋላ እንደ ጉልቻ ቁጭ አድርጎኝ ሄደ። አንዱ ደግሞ ለኑሯችን ሀብት እናከማቻለን ብሎ ይኸው የውሃ ሽታ ሆኖ በዛው ቀረ። ይሄ ደግሞ ገና ሳይኝ ስልክ አያነሳም። ቆይ እሺ እኔ ምን ጎሎኝ ነው? እኔ እኮ ሁሉንም ላገኛቸው ምለው ከነሱ ምንም ነገር ፈልጌ አይደለም። ታዲያ እኔ ምን አነሰኝ? ምን ጎደለኝ? ሄሎ ሄሎ፣ አቶ ሄኖክ ሰምቶኛል እንዴ? ምን ነው ድምፅ ደህና አይመስልም። እባክሽ ዛሬ ትንሽ ራሴን አሞኛል። ምን ነው ታዲያ? ምን ወሰድክበት? አይ ለጊዜው ምንም አልወሰድኩበትም። ቡናው? አዎ ቢሮው ስራ ስለበዛብኝ ብዙም ጊዜ አላገኘሁም። ለቡና የሚሆን ጊዜ ጠፋ? አሁን ግን እየጨረስኩ ነው። ታዲያ ቡናውን ልጋብዘና በዛውም ደግሞ ይቅርቴን እንደተቀበልክ ላረጋግጥ። እንደው ከዚህ በኋላ እንዳትደውይ፣ ቤቴን በአንቺ ስህተት እየተረበሸ ነው። ልበላት ወይስ አልበላት? ሄሎ። እሺ። ስንት ሰዓት?
ከግማሽ ሰዓት በኋላ ከቢሮ እወጣለሁ። ጥሩ። የት እንገናኝ? እሺ በቃ ፒተር ካፌ እንገናኝ። እሺ ቻው። በቃ እዛው ደርሳለሁ። እሺ ሄኖክ አመሰግናለሁ። እንዴት ነሽ? አል እግዚአብሔር ይመስገን። እንዴት ነህ? አስተናጋጅ እባክሽ ታዝዣት። ቡና ልጋብዝ አይደል የመጣሁት? ቡና አምጪልን። እሺ እንዴት ነሽ ታዲያ? ደህና ነኝ። ዋው ቆንጆ ነሽ። አመሰግናለሁ። አንተም እኮ ቆንጆ ነው እንደወንድ ነህ። ባለቤት ስትሳደብም ይገባታል። በስድብ ኖሮ ይመራል ብለሽ ነው? ምላስ ተናግራ ወደ ውስጥ ናት፣ አፍንጫ ታሰብራለች። ግን ሁሉም ነገር ደግሞ በምክንያት ነው። እናንተ ሴቶች እኮ ለነገራችሁ ምላሳችሁ ቀድሞ የተወለደ ይመስለኛል። አይ እንግዲህ ፊት ሲሰጡ አታብዛው። ሁሉም ነገር ቅድም እንዳልኩ የአንተ አይን ውቅያኖስ ላይ ሆኖ ይሆናል። ይሄ ደግሞ ምን ማለት ነው? ውቅያኖስ ማብቂያው አይታወቅም። እና አንተም እንግዲህ አይን ስትጥል ማብቂያ የሌለው ትሆናለህ። ስታይኝ ይመስላለሁ። ያው የወንድ ልጅ ጉድ ልክ እንደ ጭራ ከወደ ኋላ ነው። ምን ልገምት እችላለሁ? አያቴ እርስ በራሳችን ስትደጋገፍ ምን ትለኝ መሰለሽ? ፍየል ፍየል ላይ ስትፈርድ አለሽ ዳግመኛ እንዳልታረድ። ይሁንልህ፣ ግን ይሄ ወንዶች ራሳቸውን ጻድቅ ጻድቅ የሚያጫውቱት ነገር አለ። ይሄ ደግሞ በጭራሽ ትክክል አይደለም። እሺ ይሁንልሽ። እስካሁን እኮ አልተዋወቅም። ስራ ወይስ ትምህርት? ስራም ትምህርትም። ቢዚ ለማለት ነው። ያው በመጠኑ። ትምህርት ሴት፣ ስራስ? እሱ ሌላ ጊዜ የምነግርህ ይሆናል። ይቅርታዬን መቀበልን ማረጋገጥ ፈልጋለሁ። ይቅርታ እኮ ብለሽኛል። በስልክ የሆነ ነገር ያልኩ አይሰማም ማለት ነው ወይስ እንደ አባቶቻችን ድንጋይ ተሸክሜ እግር ስር ልደፋ? አዎ እንደዛ ዛሻል አይቀርም። እውነት አደርገዋለሁ። ያው ለአንተ ክብር ስል ነው እንጂ። ወሬኛ። እኔ ይቅርታ ካልኩሽ ቆየሁ። እሺ አመሰግናለሁ። ጥሩ እህት እንደምሆንልህ ቃል ገባለሁ። አመሰግናለሁ። እኔ ግን እህት እንደሆነ አትፈልግም? አይ እኔ እንዳንቺ ቃል አልገባም እንጂ ወንድምሽ ነኝ። ጥሩ ጊዜ ነበረ። በጣም አመሰግናለሁ። በጸብን ጀምሮም የነበረን ጊዜ በጣም አሪፍ ነበር። አዎ። ስለዚህ በቃ እንሂዳ።
ማን ነው እሱ? ማን ነው እንዲህ የሚከታተለኝ? አይጠቅማት፣ እኔንም አይጠቅመኝ። ማን ነው እሱ? ሄሎ፣ ሄኖክ ነህ? አዎ። አየኸው በቴሌግራም የላኩልህን ምኑ? መልእክቱን። የትኛውን መልእክት? ፎቶን ማለት ነው። ቆይ አንተ ማን ነህ? ለምንስ ነው የምትከታተለኝ? አሁን ጥያቄና መልሱን ተወውና ትተዋለህ አትተውም? የምን ጥያቄ ምን መልስ? በገዛ ትዳር ላይ መስለቱን። ይኸውልህ ሲጀምር እኔ አልወሰለትኩም። ቆይ ግን አንተ ማን ነህ እኔ የምታስፈራራኝ? እንግዳውስ ቆርጬ ኪስ ውስጥ ሳስቀምጥልህ ያኔ ማንነቴን ታውቃለህ። ይሄ
በኖርንበት ዘመን ሁሉ እንደምንተዋወቅ ነበር ማስበው። ነገር ግን የሰሞኑ ሁኔታሽ ነገን እንዳልሻገር አድርጎኛል። ፍቅራችንን ለማደስ ብዙ ጥሪ ያለው ለማናቸውም እስክትረጋጊ ድረስ ደህና ሰንብች። ጎረምሳሽም እያስፈራራኝ ነው፣ ለመግደልም እያቃጣው ነው። እንዴት አደረግ? በሚያስደንቅ ሁኔታ ስራው ተፈጽሟል። እንዴት ነው? የፈራ ይመስላል። አጠገቧ ለመሆንሽ በጀሽ እንጂ ሰውየው ሱሪው ላይ ራሱ ሳያመልጠው አይቀርም። ሂድ ወረኛ። ቆይ አንተ ግን የት ሆነህ ነው ያየኸው? መስሪያ ቤቱ አካባቢ ቆሜ ነበር የደወልኩለት እና ስልኩ እንደተዘጋ ከመቀስፈት ወጣ። እንዴ ስራውን ትቶ ታዲያ ስራውን ተከትሎ ይወጣል ብለሽ ነው? በዛ ላይ እንዴት እንደሚገላመጥ የሆነ ነገር ያባረረው እኮ ነው ይመስለው። ሄሎ መስኪ። ሄሎ ሜሉ። ምን ሆነሽ ነው መስኪ? መታሽ እንዴ? እስኪ ተረጋግተሽ አውሪኝ። ልሄድ ነው። ማን ነው የሚሄደው? ሄኒ ልሄድ ነው። ቆይ ወዴት ነው የሚሄደው? ምንም አልገባኝም ሜሉ። በምን ምክንያት? ምን አውቃለሁ። መውጫ ሰበብ ነው መሰለኝ። ጎረምሳሽ ይገለኛል ይለኛል። እሺ በቃ ቻው፣ እመጣለሁ። አንተ ደደብ ምንድነው ያደረከው? ምን አደረክ? አፋቅር ብዬ ብልክ ጨራሽ እንዲለያዩ ያደረካቸው? ወይኔ ሜላት፣ አንተ ጋር በኋላ እናወራለን። እኔ እንደዚህ ቦቅቧቃ መሆኑን መች አወቅኩልሽ? እኔ ልብህን ይዘግባ እንጂ ልብስህን ይዘውጣ ብዬዋለሁ። እንዳስወጣው ታስገባዋለህ። እሺ አሃ፣ ይሄ ሰውዬ ወንድ አይደለም ማለት ነው። ገና በድምጽ ብቻ ቤቱን ለቆ ከወጣ ዱላ ቢያይማ ሀገር ጥሎ ይሰደዳል። ለነገሩ ዛሬ ከሀገር የሚወጣው ተሰዶ ሳይሆን ተርቦ ነው። ለነገሩ ቀላል ነው። እዛም ሄዶ ማስፈራራት እኮ ነው። እኛ እንደሆነ ሰው አናጣ። እቺ ተንቀኛ ሴት ቤቱን ለቂላ በጣም እዚህ ድረስ ተከትለ መጣች። ማን ነው? እኔ ነኝ እኮማ። አዩ ነኝ። እባክህን አክፈት። እንደዛ አትልም ታዲያ? ምን ሆነ ነው? እዚህ ድረስ ደግሞ ለምን መጣ? እዚህ ሞኔ ማን ነገረ? እባክህ ሰሞኑን ያው እንደምታውቀው መስኪ በጣም እየረበሸች ነው። ፕሮጀክቱ ደግሞ ሰሞኑን ዴድላይኑ አልቆ መቅረብ አለበት። እስከዛ እዚህ ቁጭ ብዬ ልጨርስ ብዬ ነው። ለነገሩ እሷ ምን ታርክ? አንተ አንዴ ስራውን አንዴ ፕሮጀክቱን እያልክ ጊዜ ያሰጣት። በእርግጥ እኔም ስራዬን ስል ችላ ብያታለሁ። ደግሞ ያን ያህልም ችላ ያልኳት አይመስለኝም። አይ
አንተ ሴቶችን አታውቃቸውም ማለት ነው። እነሱ ጆሮአቸውን ብቻ ነው የሚሰሙት፣ ሰው የሚላቸውን አያዳምጡ። በላሁን ጊዜ የለንም፣ ብንሄድ ነው የሚሻለው። ይሄ ደግሞ ምንድን ነው? ይህ ፕሮጀክቱ እስከሚያልቅ ድረስ እዚህ መሆን መርጬ ነው። አንተ ምን ሆነ ነው? ልጅቷ ልታሳብዳት ነው እንዴ? ምን ላርጋት? አትረዳኝ። እንዴት አድርጌ ልስራ? በቃ ባይሆን እኔ መጣና አንድ ላይ እዛ እንሰራዋለን። አሁን ሻንጣን ያዝና እንሂድ። ቆይ አሁን እንዴት ነው ጎረምሳ አስፈራራኝ ብዬ የምናገረው? ኧረ ባሪቅ ነው የሚሻለው። ተነስ በቃ አንተ እንሂድ። ተነስ። መስኪ አታልቅሽ፣ አይዞሽ፣ ታታቅሽ። እኔ እኮ ለሱ ብዬ ነው እናቴን ጥዬ ወጣሁት። ቤተሰቤን ካጣሁት ለሱ ብዬ ነው። አይዞሽ እሺ። ሄኒን አታጭው። እናት ደግሞ እናት ናት፣ አትቀየምሽም። ሜሉ እናቴ እኮ ተቀይማኛለች። ግን የሚገርመው እንደዛ የሆንኩለት ሰው እንዲህ በአጭር ጊዜ ውስጥ ጥሎኝ ሲሄድ ነው። እንዴት ሄኒ እንደዚህ ያደርገኛል? እንዳስወጣሁት አስገባዋለሁ። አስሬም ቢሆን አመጣዋለሁ። አንቺ ደግሞ ምን ሆነሻል? ምንም እንዲሁ ነገሩ ገርሞኝ ነው ያልጠረጠርኩት ሆነብኝ። ግን በዚህ ልክ ማስመሰሉ አይከብድም ይሉዬ? ግድ የለም አንቺ አትረበሽ። እኔ አሁን አንድ ደርሼ የመጣበት ቦታ አለ፣ ስመለስ እደውልልሻለሁ። በቃ ሄኔ አይሄድም፣ ከሄደም እሾህን በሾህ አትናደጅ፣ እንሰራለታለን። እሺ እኔ ግን የምችል አይመስለኝም። በሄኒ ላይ መተካት አልችልም። እንደሱ አስመሳይ አይደለሁም። እንዴት ነሽ? ደግሞ አውሮብሻል። አመሰግናለሁ። ደህና ነኝ። እሺ ምን ይምጣ? ምርጫዬ ነው። ለዛሬ ምን ይምጣና እስቲ አንቺ አዘዝሽው ልብላ ይሻላል። ወደፊት የመረጥሽልኝ እየበላው የመረጥሽልኝ እየለበስኩ እንደምኖር ተስፋ አደርጋለሁ። ምን ነው ቸኮልክሳ? ልታድር ነው መሰለኝ። እኔስ ምን አልኩ? ልደር እኮ ነው ያልኩት። ያውን በቅፍሽ ከቢሮ ስልክ ተደወለልኝ። አንድ ያናግሬ ልምጣ። ሄሎ። አንተ ደደብ፣ መሳደብ አይቻልም። አልቀለድኩም። አሁን ያን ሰውዬ እንዳስወጣኸው መልሰህ እንድታስገባው ፈልጋለሁ። ያቺ አለሌ ባለጌ ብቻውን እንድታገኘው አልፈልግም። ማንን ነው? ያቺ ማነች? ስሟን ቄስ ይጥራው። ቅድስት ብትባለው ነች። ቅድስት ደግሞ ማናት? ያቺ ማነች? የሰው ባል ስታባልግ አግኝተን ፎቶዋን አንስተን ለሄኖክ የሰጠ ነው። ገባኝ፣ አወቅኳት። አሁን የት እንዳለ አጣርተህ ንገረኝና ወደ ቤቱ እንዲመለስ አድርግ። ይህን ያህል ማስፈራራትማ አገር ጥለህ ጥፋ እንደማለት ነው። ባይሆን ሌላ መንገድ መፈለጉ አይሻልም? ቪዛውን ካገኘ ጠርግ ይበል። አባይ ገብቶም ቢሆን ግብጽ ይሄዳል። ፈሪ ምን መላለሁ ብለሽ ነው? መስኪን ትቶ ያቺ ማነች ቅድስት የምትባለው ጋር አብሮ ከሆነ ነግሬያለሁ፣ ዋጋ ትከፍላለህ። ይኸው ከማያን ሰው ጋር እልህ ተጋብተሽ ይኸው ትርፉ ውርደት ነው። ይሄ ነው በቃ የሰው ባለ መንጠልጠል ትርፉ ውርደት ነው። ውርደት ምን ሆነሃል? ምንድነው የሚያስደነፋ?
ስለምን የሰው ባል ነው የምታወራው? እስኪ ቁጭ በል። እኔ ከሱ ጋር ምን አለኝ? ኖረሽም አልኖረሽም የሰው ባል ማውራት አልነበረብሽም እኮ። እስኪ አስረዳኝ። ቆይ ያንን በስተት የደወልሽለት ሰውዬ መች ነበር ያገኘሽው? ማን ነገረ? ምን ተፈጠረ አሉ? እሱን አንቺ ነሽ የምታውቂው። እኔ ግን በዚህ ልክ ስትሰደቢና ስትዋረጂ እኔ ማየት አልፈልግም። እስኪ ተረጋጋና አስረዳኝ። ምንድነው የተፈጠረው? ማን ያውቃል? ምን ስታረግ የሚያሳይ ፎቶ ወይም ቪዲዮ እንዳለ ማን ያውቃል? ይኸውልህ በቃ አንተ ተረጋጋ፣ ስለሱ አታስብ። እኔ እንደዚህ አስነዋሪና ባለጌ ነገር አላደረኩም እንዴ። እኔ እኮ እህት ነኝ፣ ለዛውም ጠንቃቃ። አታምነኝም ማለት ነው? እሺ ምንም ሳትደብቂኝ ከዛ ሰውዬ ጋር ምን እንዳወራችሁና የት እንደተገናኛችሁ ንገሪኝ። አመሰግናለሁ። እኔ ግን እህት እንደሆነ አትፈልግም? አይ እኔ እንዳንቺ ቃል አልገባም እንጂ ወንድምሽ ነኝ። እና በቃ በቃ ይሄ ነው ወንድሜ፣ ከዚህ ውጭ ምንም የለም። እና ታዲያ እንደዛ ሲያሳድበው የነበረው ምን ሆኖ ነው? ቅናቱ ነዋ። በቃ ወንድሜ አትናደድ። ለማንኛውም እኔ ምንም የሚያስከፋ ነገር አላደረኩም። ደግሞ ለሱ እውነታውን ደውዬ እነግረዋለሁ። ተይ እባክሽ፣ ማፊያ ቢጤ ናቸው እንዳያጠፉሽ። ግን ወንድሜ አንተ እኮ አኩርፈህ መምጣት አልነበረብክም። ከእሷ ጋር አብረህ ስትሆን እኔን መጠበቅ የምትችለው። አብረሃት ካልሆንክ ደግሞ እሷንም እኛንም መጠንቀቅ አንችልም። አታስቢ፣ በቃ ምትደውል ይመስለኛል። አንተም ብትሆን ደውልላት እስቲ እናያለን። ሄሎ። አቤት። ማለበ መሊ እኔ ነኝ። ለምን በስልክሽ አልደወልሽ? አታነሳልኝም ብዬ ፈርቼና አንዴ ስማኝ። እንድሰማሽ ትፈልጊያለሽ? አዎ። ዚጊውና በራስሽ ስልክ ደውይልኝ። አንድ ጓደኛዬ ባለ ትዳር ነበረችና በባሏ ስልክ የሆነች ሴት ደጋግማ እየደወለች አረበሸቻቸው እና ተጣሉ። እኔ ደግሞ ባልየውን ተከታትዬ ልጅቱን ሲያገኛት ፎቶ አነሳውኝ። ፎቶን አንስቼ ሰው እንዲሰጡ አስደረኩኝ እና እንዳስፈራራው እሷ ጋር ከተገናኘ እንደሚያጠፋው እንዲነግረው ማለት ነው። እኔ ከመስኪን እንዳይለ ፈርቼ እኮ ነው። እና ውጤቱ ምን ሆነ? እሱ ደግሞ ሚስቱ ዱርዬ ገዝታ ያስፈራራችሁ መስሎት ጭራሽ ቤቱን ሸሽቶ ወጣ። አተርፍ ባይ ጉዳይ ይሉሻል ይሄ ነው። እና ያኔ ሳወራ የሰማኸው ያን ነው እንጂ ከኔ ጋር የተያያዘ ነገር አይደለም። ቆይ ግን አንቺ ተከትለሽ መኝታ ቤት ገብተሽ ነው ፎቶ ያነሳሻቸው? አይደለም። እና ታዲያ እንኳን እኔ እነሱ ራሱ እኮ አልጋ ቤት አልገቡም። ካፌ ውስጥ ብቻ ነው የተለያዩት። ደስ ለማስፈራራት ብቻ ነው የተጠቀምኩት። ግን እኮ ልትነግሪኝ ይገባ ነበር። ግን ችግር የለውም። ይቅር ትለኛለህ? እሱን ስንገናኝ ምን ወስነው ይሆናል። እኔ እኮ ለጓደኛዬ ካለ ፍቅር እንጂ ምንም አላጠፋውም። እስቲ ለማንኛውም ፎቶ ላኪልኝና እስቲ ሊው። ግን እኮ የሰው ፕራይቬት ነው። ቆይ አሁንም አታምኚኝም ማለት ነው? አይደለም መሌ። እሺ በቃ እልክልሃለሁ። በቃ እንገናኛለን። እደውላለሁ። እሺ እወድሃለሁ። እኔ ትወደኛለህ? ስለምወድሽ እኮ ነው በኋላ እንዳልጎዳ ይሄ ሁሉ እርምጃ ወሰድኩት። ይሄ ፍቅር ብቻ አንተ ወደደኝ እንጂ መቼም አልጎዳም። እሺ ቻው። በቃ ላኪው። እሺ ቻው። አንቺ ምን አይሸበላን ተበረክሽ ባክሽ። ግን ወንድሜ እውነት አናደኛል። እንዴት እንደዚህ ትገምተኛለህ? ጭራሽ ደግሞ መኝታ ክፍል። እና ታዲያ እኔ ምን ላድርግ? አለልኝ ስትልሽ ተናድጄ እኮ ነው። ግን እህትን አታውቃትም ማለት ነው። እነሱ እንደሚሉት ግን እኔ ቅሌታም አይደለሁም። ይቅርታ አድርጊልኝ። በቃ እሺ። ግን ለሄኖክ ደውዬ እውነቱን ልነግረው ይገባል። ምናልባት እኮ ዱርዬ ላክሽባት መስሏትም እኮ ይሆናል። አዎ ትክክል ነው ወንድሜ። ለማንኛውም ግን ልደውልለት። ሄሎ
መርቶሽ ነው የደወልሽው? ሄኖክ እባክህ ተረጋጋ። እኔ አንተ እንደምትለኝ አይነት ሴት አይደለሁም። ይኸውልሽ ምንም እኔ አያገባኝም። ይኸውልህ ሄኖክ ከዚህ በፊት እኔና አንተ እንደዚህ ነው የሚባል የፍቅር ታሪክ የለንም። ደግሞ አንተ እንደምትለው እኔ ቅሌታም ሴት አይደለሁም። ሲቀጥል ደግሞ እውነታውን እንድነግርህ ልምጣና ላስረዳክ። እንዴ የኔንም ህይወት እኮ ነው የበጠበጣችሁት። ጭራሽ ነው እንጂ ህይወት እንዴ ቀላል በጠበጣችሁት። እንዴት ባክሽ? እሱን ስንገናኝ። እሺ ቦታውና ሰዓቱን ቴክስት አደርግልሻለሁ። ለማንኛውም መልካም ጊዜ። እሺ ቻው። አይ ሴቶች የሰው ልብ ማንጠልጠል ተከናችሁበታል። እናንተም እኮ ጥላ ናችሁ። ስንቀርባችሁ ትሸሹናላችሁ፣ ስንከተላችሁ ደግሞ ትርቁናላችሁ። ምን እናድርግ ታዲያ? መሰደብሽን የሰማሁት እኔ እንጂ እሱ አይደለም። ደግሞ በቃ ይቅርታ። ወረኛ ይቅርታ።